ወደ ነብዩ አለይሂ ሰላቱ ወሰለም የሮጠ መጣና ግመሉ ስጁድ ወደቀ። አንዴ አነስ ኢብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ ያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉ እምቢ አለ። ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሷሂህ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ያ አላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል? እንግዳ ወደ እናንተ ማሳ ውሰዱኝ አሉ። ወደ ግመሉ ገቡ። ወላሂ ይሄን ድምጽ ሰምቶ ሼር ያረገ ሰው አላህ በጀነት ይወፍቀው። እስኪ ሁላችሁም ድምጹን ስሙት። ለቀድ ካነ ለኩም ፊ ረሱሊላሂ ኢስወቱን ሐሰና ሊመን ካነ የርጁላህ ወልየውመል አኺረ ወዘከረላህ ከሲራ